የለንደን ኩራት፣ የሰማያዎቹ ቤት፣ የለንደን ፈርጥ ቼልሲ እግር ኳስ ክለብ ዛሬ ዓለም ላይ ካሉ ግዙፍና ስኬታማ ክለቦች አንዱ እንደሆነ ሁላችንም እናውቃለን። ነገር ግን ይህ ታላቅ ክለብ የተመሰረተው ስታዲየም ስለተሰራ ብቻ እንደሆነ ያውቁ ኖሯል? አዎ፣ መጀመሪያ ስታዲየሙ ተሰራ፣ ከዚያ ክለቡ ተፈጠረም። ዛሬ የቼልሲን አስገራሚ አጀማመር መቼ እንዴትና በማን እንደተመሰረተ በምስል አስደግፈን ወደ ኋላ እንወስዳችኋለን። እስከ መጨረሻው አብራችሁን ቆዩ። የቼልሲ እግር ኳስ ክለብ ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠር ደጋፊዎች ያሉት የአውሮፓ ቻምፒየንስ ሊግ ጨምሮ በርካታ ታላቅ ዋንጫዎች ያነሳ ግዙፍ የለንደን ፈርጥ ነው። ነገር ግን የዚህ ክለብ የአመሰራረት ታሪክ በዓለም እግር ኳስ ውስጥ ካሉ ታሪኮች ሁሉ እጅግ ልዩና አስገራሚ ከሚባሉ ውስጥ አንዱ ነው። አብዛኞቹ የእግር ኳስ ክለቦች መጀመሪያ ተመስርተው ከዛ በኋላ ስታዲየም ሲገነቡ፣ ቼልሲ ግን መጀመሪያ ስታዲየም ተሰርቶ ከዛ በኋላ ስታዲየሙን የሚጠቀምበት ክለብ ስለታጣ ብቻ የተፈጠረ ክለብ ነው። ይህ አስገራሚ ታሪክ የሚጀምረው በ1904 ዓ.ም ነው። ጋስ ሚያስ እና ወንድሙ ጆፌስ ሚያስ የተባሉ ባለሀብት ወንድማሞች ስታንፎርድ ብሪጅ የተባለ የድሮ የአትሌቲክስ ሜዳ ገዙ። ጋስ ሚያስ በወቅቱ ከፍተኛ የእግር ኳስ ፍቅር የነበረው ሲሆን ህልሙ ሜዳውን ወደ ዘመናዊ እግር ኳስ ስታዲየም ቀይሮ ለትልቅ ክለብ ማከራየት ነበር። ስታዲየሙን እጅግ የሚያምርና በዘመናዊ መልክ ካደሰው በኋላ በአቅራቢያው ለነበረውና ቀድሞ ለተመሰረተው ፉልሃም እግር ኳስ ክለብ አቀረበላቸው። ነገር ግን የፉልሃም ኃላፊዎች የኪራይ ዋጋ ውድ ነው በማለት ሳይቀበሉት ቀሩ። በዚህ የፉልሃም ውሳኔ የተነሳ ጋስ ሚያስ ክፉኛ ተስፋ ቆርጦ ነበር። ስታዲየሙንም ለባቡር ኩባንያና መሬቱን ሊሸጠው ህልሙንም ሊተወው ጭምር አስቦ ነበር። በዚያ መሃል ግን አንድ ያልተጠበቀ ክስተት ተፈጠረ። አንድ ቀን ጋስ ሚያስ ከጓደኛው ከፍሬደሪክ ፓርክ ጋር ስታዲየም ውስጥ እየተራመዱ ሲያወሩ የሚያርስ ውሻ በድንገት የፓከርን እግር ነከሰው። ፓከር ግን ከመቆጣት ይልቅ እየሳቀ ሚያርስን በትልቅ ህልም ቀጥልበት፣ ተስፋ አትቁረጥ አለው። በዚያ ንግግር ልቡ የተነካው ሚያርስ ሐሳቡን ቀየረም። ስታዲየም ስላለው ብቻ ፉልሃምን መለመን እንደሌለበት ወሰነና ራሳችን ክለብ እንመሰርታለን የሚል ታሪካዊ ውሳኔ ላይ ደረሰ። በዚሁ መሰረት ክለቡ በትክክለኛው ማርች 10 በ1905 ዓ.ም ተመሰረተ። ምስረታው የተከናወነው ከስታዲየሙ ፊት ለፊት በነበረው ዘ ራይሲንግ ሰን የተባለ መጠጥ ቤት ውስጥ የተደረገ ስብሰባ ነበር። በወቅቱ ለክለቡ ስም ለመምረጥ ትልቅ ክርክር ተነስቶ ነበር። ስታዲየሙ ያለው ፉልሃም አካባቢ ስለነበረ ክለቡን ፉልሃም ለማለት አስቦ ነበር። ነገር ግን ቀድሞ የነበረው ክለብ ስም በመሆኑ ተተወ። ኬንሲንግተን ወይም ለንደን ኤፍሲ የሚል ስሞች ቀርበውለት ውድቅ ከተደረጉ በኋላ በመጨረሻ ከስታንፎርድ ብሪጅ ስታዲየም አጠገብ ያለው ውብና ታዋቂ የለንደን ክፍል በመጥቀስ ቼልሲ እግር ኳስ ክለብ የሚለውን ስም መረጡ። ሰማያዊውን ማሊያ የክለቡ መለያ ያደረጉት። የቼልሲ ታሪክ መነሻው ይህ ነበር። ለኪራይ የቀረበውን ስታዲየም ሌላ ክለብ ባለመቀበሉ ምክንያት የራሳቸውን ክለብ ለመመስረት የወሰኑት የባለሀብቶቹ የሚያርስ ወንድማሞች ራዕይ ዛሬ ቼልሲን በዓለም መድረክ ላይ ደምቆ እንዲያበራ አድርጎታል። መጀመሪያ ስታዲየም ከዚያም ክለብ የሆነው ቼልሲ ዛሬ ድረስ ያንን በ1905 ዓመቱን ታሪካዊ ስታንፎርድ ብሪጅ እና ዋና መጫወቻ ሜዳውን ተጠቅሞ ታሪኩን መስራቱን ቀጥሏል። ከዛ ወዲህ ባሉት ዓመታት ቼልሲ ከምስረታው ተነስቶ እስካሁን እስከ 2026 ዓመተ ምህረት ድረስ በአስገራሚ ውጣ ወረዶች በልዩ ልዩ ታሪክ ምዕራፎችና በስኬት ማማዎች ላይ የተጓዘበት ታሪክ እንዲቀጥላል። ክለቡ እንደተመሰረተ ወዲያውኑ ወደ እንግሊዝ እግር ኳስ ሊግ የተቀላቀለ ሲሆን በመጀመሪያዎቹ 10 ዓመታት ውስጥ ትልቅ ስም ያላቸው ተጫዋቾችን በማስፈረምና ከፍተኛ ቁጥር ያለው ተመልካች ወደ ስታንፎርድ ብሪጅ በመሳብ ይታወቅ ነበር። ይሁን እንጂ የመጀመሪያው ትልቅ እንግሊዝ አንደኛ ዲቪዚዮን ዋንጫ ለማንሳት እስከ 1955 ዓ.ም ድረስ መጠበቅ ነበረበት። በወቅቱ ታዋቂው አሰልጣኝ ቴድ ሬክ ክለቡን ወደ ዘመናዊነት በመቀየርና የክለቡን አርማ በማሻሻል ይህንን ታሪካዊ ስኬት አሳካ። ከዚህ በኋላ ባሉት በ1960ዎቹና በ1970ዎቹ ዓመት ቼልሲ ማራኪ እግር ኳስ የሚጫወቱ ኮከቦችን በመያዝ የአገር ውስጥና የካፕ ዊነር ካፕ የአውሮፓ ዋንጫዎችን
ቢያሸንፍም በ1980ዎቹ ግን ከፍተኛ የገንዘብ ቀውስ ውስጥ በመግባቱ እስከ ሁለተኛው ዲቪዚዮን ድረስ ወርዶ ለመውደቅ ተገዶ ነበር። ነገር ግን የቼልሲን ታሪክ ሙሉ በሙሉ የቀየረውና ወደ ዘመናዊ እግር ኳስ ኃያልነት ያሻገረው እውነተኛ ለውጥ የመጣው በ2003 ዓ.ም ነበር። አብራሞቪች ክለቡን በገንዘባቸው ከገዙ በኋላ በዓለም እግር ኳስ ላይ ታይቶ የማይታወቅ የገንዘብ አብዮት ፈጠሩ። ታዋቂውን አሰልጣኝ ጆዜ ሞሪኖ ጨምሮ ፍራንክ ላምፓርድ፣ ዲዲዬ ድሮግባና ጆን ቴሪ ያሉ ዓለም አቀፍ ኮከቦችን በመሰብሰብ ክለቡን የእንግሊዝ ፕሪሚየር ሊግ በበላይነት መቆጣጠር ጀመረ። በዚህም አብራሞቪች የ20 ዓመት የወርቅ ዘመን ቼልሲ 5 የፕሪሚየር ሊግ ዋንጫዎችን፣ 5 የኤፍኤ ካፕ ዋንጫዎችና ከሁለት በላይ ደግሞ በ2012 እና በ2021 ዓመተ ምህረት ሁለት የክብር ክለቦች ውድድር የሆነው የአውሮፓ ቻምፒየንስ ሊግ በማንሳት የምዕራብ ለንደን ኩራት ወደ ዓለም አቀፍ ንጉስነት አሳደገው። በ2021 ዓመተ ምህረት ሁለት የክብር ክለቦች ውድድር የሆነው የአውሮፓ ቻምፒየንስ ሊግ ዋንጫ በማንሳት የምዕራብ ለንደን ኩራት ወደ ዓለም አቀፍ ንጉስነት አሳደገው። በቅርብ ዓመታት በተለይ በ2022 ዓመተ ምህረት በጂኦፖለቲካዊ ምክንያቶች የአብራሞቪች ዘመን አብቅቶ ቶድ ቦሆይሊ ወደሚመራው ጥምረት ተሻገረ። አዲሱ አመራር ክለቡን ወደ አዲስ የረጅም ጊዜ እቅድ ለማሻገር በመቶ ሚሊዮኖች የሚቆጠሩ ፓውንዶች በማውጣት ወጣቱንና ተስፋ ያላቸውን የዓለም ኮከቦችን በረጅም ዓመታት ኮንትራት በማስፈረም አዲስ ስብስብ መገንባት ጀመረ። ይህ የሽግግር ወቅት በመጀመሪያ ላይ የተደባለቀ ውጤትና ትልቅ ፈተናዎችን ቢያስተናግድም ክለቡ አዳዲስ አሰልጣኞችን በመቀያየርና ወጣቶችን በማሰብሰብ ወደ ቀድሞው የአሸናፊነት መንገድ ለመመለስ ከፍተኛ ጥረት ሲያደርግ ቆይቷል። ዛሬ በ2026 ዓመተ ምህረት ላይ ሆነን ወደ ኋላ ስንመለከተው ያ በ1905 ዓመተ ምህረት ስታዲየም ስለተረፈ ብቻ በምሬትና በተስፋ መቁረጥ መሃል የተመሰረተው ቼልሲ አሁን ላይ በሚሊዮኖች የሚቆጠሩ ዋጋ ያለው በአውሮፓና በዓለም መድረክ ላይ ስሙ በጉሉ የሚጠራና በታሪክ ማህደር ውስጥ ደምቆ የተጻፈ የእግር ኳስ ተቋም በመሆን በቅቷል። በአጠቃላይ ቼልሲ ከምስረታው ጀምሮ እስከ ዛሬው 2026 ዓመተ ምህረት ድረስ የተጓዘበት መንገድ የእግር ኳስ ዓለምን ውስጥ እጅግ አስደናቂና ተወዳዳሪ የሌለው ታሪክ ነው። የዛሬው የታሪካችን ትንታኔ ይህን ይመስል ነበር። እናንተስ ስለ ቼልሲ አስገራሚ የመሰራረት ታሪክና አሁን ስላለበት ወቅታዊ አቋም ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም አዳዲስ የእግር ኳስ ታሪኮችና ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።